መሩኝ አለ። ፈተኑኝ አለ። ሲፈትኑኝ ኦኬ አልኩ አለ። ተፈታተኑኝ አለ። መፈተን አልበቃቸው ማለት ተፈታተኑኝ፣ ቁጣዬን ተፈታተኑት አለ። ጽድቄን ይፈታተኑት ጀመራል። አመጹ በላይ ላይ አለ። ኃጢአት አይደል የሰሩት? ኃጢአት ሐማርቲያ አለመታዘዝ፣ አላማን መሳት፣ ማመጽ ማለት ነው አይደል? ኃጢአት በእግዚአብሔር ላይ የሚደረግ አመጽ ነው። ኃጢአት በሰው ላይ አይደለም የሚደረገው። ኃጢአት በእግዚአብሔር ላይ ነው የሚሰራው። ባይዘው አዳም ሔዋንን አይደለም የበደላት፣ እግዚአብሔርን የበደለ። ሔዋን አዳምን አይደለም የበደለችው። ኃጢአት በእግዚአብሔር ላይ የሚደረግ አመጽ ነው። ስለዚህ እግዚአብሔር የሚበቀለው ኃጢአትን ነው። ኃጢአትን ሲበቀል ግን ኃጢአተኛው ልማር ሲለው አልፈልግም ካለው ከኃጢአቱ ጋር አንድ ላይ ተደርቦ ይጠፋል። ስለዚህ እግዚአብሔር እባካችሁ ተዉ አላቸው። ይህንን ሁሉ ነገር አደረኩኝ እምቢ አሉኝ አለ። እምቢ ሲሉኝ ማልኩ አለ እግዚአብሔር። አይስዌር እንደምንለውኛ እግዚአብሔር በቃ ኦምኖ ማለት መለኮት ወሰነ። የመጨረሻ እግዚአብሔር ቃል ወጣ ማለት ነው ከአፉ። አትገቡም አለ እግዚአብሔር። አሁን እግዚአብሔር 40 ዓመት ተሸከምኳቸው አይደል? 40 ዓመት ሙሉ ተሸከምኳል። የተወሰኑ ቀናት የተወሰኑ ወራት አይደለም አለ። ከግብጽ የወጣው ሰውዬ እስኪያረጅ ተሸከምኩታል። ባይዘዌ ተቀስፈው ምድረ በዳ ላይ በዘኍልቍ መጽሐፍ በ38 ዓመት ተኩሉ ጊዜ ምናልባት እግዚአብሔር የቀሰፈው ሰው ከ24,000 አይበልጥም። በጣም ብዙዎቹ የሞቱት እድሜያቸውን እንዲጨርሱ አረጋቸው። ምድረ በዳ ላይ ከነዓን ገብተው ይኖሩበታል የተባለውን እድሜ ያለቀ እዚህ ድረስ ነው እንድትኖሩ የፈቀድኩት። በቃ ጨረሰው። ቃዴስ በርኔ አድርጎ እድሜያቸው አልቆ እግዚአብሔርን ማንም ሊጠይቀው አይችልም። ዘመንህ አልቆ ነው የተሰበሰብከው አለና ወሰንኳል። እግዚአብሔር በእውነት ነው የምላችሁ በምህረቱ ወደር የሌለው አምላክ ነው እና አትፈታተኑት ነው ዕብራውያን እኮ የተባሉት። አትፈታተኑት እግዚአብሔርን ነው። የዚህ ደብዳቤ ጸሐፊ እስራኤልን ሲያመጣ እግዚአብሔር አልተለወጠም። ሰምታችሁኛል? እግዚአብሔር በማንነቱ አይለወጥም። ለዘላለም እግዚአብሔር አይለወጥም። የጥንቱ እግዚአብሔር የዘንድሮም እግዚአብሔር ነው። ለዘላለም እሱ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው። አፕሮች የሚያደርግበትን መንገድ ነው አይደል የቀየረው። በሕግ ሞከረ፣ በተለያየ መንገድ ሞከረ። አሁን በልጁ አረገው። እግዚአብሔር ጽድቁ ቀንሶ ምህረቱ በስቶ አይደለም። ድሮም እግዚአብሔር መሐሪ ነው፣ ድሮም ጻድቅ ነው። አሁን እግዚአብሔር ምህረቱን እየገለጠ አልቲሜትሊ ልጁን መስቀል ላይ እስኪከፍል ድረስ ማረ። ጽድቁ እንዳይዛነፍ ነው ወደር የሌለውን ምህረቱን ለኛ አግንኖ ያጸደቀን። ጥላውንን እንደዋዛ ናግባ ማለት አይችልም። ጽድቁ ማንነቱ ቅድስናው አይዛነፍም። ስለዚህ እኔን ዝም ብሎ ማስገባት ስላልቻለ ምህረቴ ልጄን ይክፈልና ጽድቄን መጠነው ከኔ ጋር ይኑረዋል። የእግዚአብሔር ምህረት ኢየሱስን አስከፍሎ በክርስቶስ ክፍያ የእግዚአብሔርን ጽድቅ መጥኜ ገብቼ እንጂ እንዲሁ ዝም ብሎ ግር አድርጎ ጠርቶን ብቻ አይደለም። ግር ብለን የገባነው በክርስቶስ ደም ቋንቋ ሳይመርጥ ቃል ሳይመርጥ ስታተስ ምንም አልመረጠም። አሁን እዚህ ሁሉም አይነት ሰው አለ። ቸርች ሁሉም ሰው በነፃነት የሚመጣበት ቦታ እኮ ቸርች ነው። አሁን ቸርች ያለ አይነት ሰው እኮ የትም የለም። የሆነ ቦታ የሆነ ስታተስ፣ የሆነ ቦታ የሆነ አይነት ሰዎች፣ የሆነ ቦታ የሆነ አይነት ሰዎች ናቸው ያሉት። ቸርች ውስጥ ሁሉም ነው ያለው። ሁላችንም ነን ያለን። እስቲ አሜን በሏ። አዎ የኢየሱስ ደም እኩል አድርጎናል። እዚህ ቤት መበላለጥ የማንችለው የገባንበት መንገድ የኢየሱስ ደም ስለሆነ ነው። ማንም በጉልበቱ፣ ማንም በኃይሉ፣ ማንም በጽድቁ፣ ማንም በትጋቱ አልመጣም። የክርስቶስ ኢየሱስ ደም ተከፍሎ ወደ እግዚአብሔር ቤት በነፃ ኑ ተባልን። እኔ ነገሩን በነፃ አግኝቼዋለሁ። እግዚአብሔር ልጅ ከፍሎ ነው ያመጣኝ። ስለዚህ እግዚአብሔር በእንደዚህ አይነት ጉዳይ አይደራደርም። ታዲያ በምን እንማር ሲሉት እስራኤል አለ። እስራኤልን ተመልከቷት። እዛ ወደ ኋላ ትሂዱና ተመልከቱ እስራኤልን። ሰው ለካ እግዚአብሔርን ይፈታተነዋል፣ ጽድቁን ይፈታተነዋል፣ ቅድስናውን ይፈታተነዋል። ሰው ይገርማል በእውነት እግዚአብሔር ምሎ ያውቃል አላስገባም ብሎ
አዘር ሳይድ ነው አይደል? ይሄኛው ባህሪው አሁን እኛ ሁሌ የምንሰማው ሁሌ የምናቀው ሁሌ የምናወራው ምህረቱ ነው፣ ጽድቁ። እዩት፣ አትገቡም። አረ እግዚአብሔር አትገቡ፣ ሙሴን አትገባም አለ። ጌታ ይባረክ። እና ከዛ ቁጥር 12 ወንድሞች ሆይ አሁን ይኸው በቃ አመጣው የመዝሙር 95 ለትምህርታችን ተጽፏል። ከኛ ይልቅ በጣም ብዙ ነገር ውስጥ እንዳለፉ ላስት ዊክ ተናግሬያለሁ። ከኛ ይልቅ እኛ ተጠመቅን። እስራኤላውያን በባህርና በደመና ነው የተጠመቁት። ባህር ከስር ደመና ከላይ አድርጎ ነው ያጠመቃቸው። ይህን ሁሉ ተአምር ያየ ምድረ በዳ ላይ ከቀረ አለ እግዚአብሔርን በአይኑ ያየ ሰው ምድረ በዳ ከቀረ አለ አምላክ ከሰማይ ወርዶ የሲና ተራራን እስከ ወገቡ ሲያነድ በአካል የነበረ ሰውዬ ልቡን ልከኝ ሆኖ ከቀረ ተጠንቀቁ እናንተም። በአይን ያየ ሰው እምቢ አላምንም ብሎ ያውቃል። እና ወንድሞች ሆይ ከእናንተ ማንም ማስጠንቀቂያ ነው አይደል ቃሉ። የዕብራውያን ቅዱሳን ምዕራፍ 1 እና ምዕራፍ 2ን በጣም ኢንተርቴን አድርገውታል። ትምህርተ ክርስቶስ ነው በጣም ከፍተኛ ትምህርተ ምዕራፍ 3 አካባቢ መጣ የሰውዬ በቃ አፕሊኬሽን ላይ ነው ያለው። ክብር ለእግዚአብሔር ይሁን። ከእናንተ ከኛ ማለት ነው ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ከእናንተ ማንም የዚህ ደብዳቤ የዚህ መልእክት ጸሐፊ እግዚአብሔር በዚህ ደብዳቤ ልብ ውስጥ አይታያችሁም? እግዚአብሔር በዚህ ደብዳቤ ውስጥ እግዚአብሔር አይገለጥላችሁም? የእግዚአብሔር ጉጉት አይታያችሁም? ማንም እንዳይጠፋ መናፈቁ አይታያችሁም? እግዚአብሔር በዚህ ውስጥ እግዚአብሔር ሰዎችን ሁሉ ለማዳን የሚያደርገው ርቀት አይታይም? እዚህ ውስጥ ማንም ከእናንተ መካከል ማንም ሰው እልከኛ የማያምን ልብ እንዳይኖረው የተወሰናችሁት ብትተርፉ ጥሩ ነው አይደለም የሚለው ደብዳቤው። ከእናንተ መካከል ማንም ሰው እልከኛና የማያምን ከእግዚአብሔር የሚኮበልል ልብ እንዳይኖረው። የመኖር ቴንደንሲ ያለው ማለት ነው። ሊኖር ይችላል ማለት ነው። ስለዚህ ተጠንቀቁ፣ ጠብቁ የተባልነው እኛ ነን። እንደዚህ አይነት ነገር በሰው ልብ ላይ ሊደራጅ ይችላል። እያደር በሰው ልብ ላይ ሊመጣ አለማመን በሰው ልብ ላይ ሊመጣ ይችላል። ይሄው የማያምን ልብ እንዳይኖራችሁ። የማያምን ማለት ባይዘዌ ደካማ እምነት ማለት አይደለም። ከእምነት ተቃራኒ እንዳትሆኑ ማለት ነው ትርጉሙ። የማያምን ልብ ማለት እማያቅና እማያምን ማለት አይደለም ትርጉሙ። በዚህ ደብዳቤ አንጻር ኦልሬዲ የወንጌሉን ሰምተዋል። ዕብራውያን ናቸው። ስለ እግዚአብሔር ቃል ጥንቅቅ አድርገው ያውቃሉ። የብሉይ ኪዳን ማኑስክሪፕት እጃቸው ላይ አለ። አዲስ ኪዳንም ወንጌል ሰምተው ቸርች ነው ያሉት። ኦልሬዲ ሰምታችኋል። እናንተ እጅ ላይ ወንጌል አለ። በትንሹ እኔና እናንተ እንኳን ብዙዎቻችሁ በጌታ ቤትም የቆያችሁ አላችሁ። እዚህ ቤትም ደግሞ በጣም በዛ የምትሉት ወደ ጌታ መታችሁ ተጠምቃችሁን የቆማችሁት። አትሊስት ግን 1 ዓመት ከ4 ወር ወንጌል ሰምተናል እዚህ ቤት። የትም ባንሰማ ስለ ክርስቶስ ብቻ 1 ዓመት ከ4 ወር እዚህ ቤት ተነጋግረናል፣ ዘምረናል፣ ጸልየናል፣ በተገናኘን ቁጥር ዲስከስ አድርገናል። ስለዚህ አሁን አትሊስት ዕብራውያኑ የሚያውቁት ድረስ እኛም መተናል። የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን ከክርስቶስ ኢየሱስ የማዳን ሥራ ወደ ሕግ እያፈገፈጉ ነው። የዕብራውያን ሰዎች እያፈገፈጉ ነው ወደ ኋላ። ክርስቶስን ወደዛ ለቀቅ እያደረጉ ወደ አባቶች እየሄዱበት ነው። ተመለሱ ይላቸዋል። እግዚአብሔር እንደዚህ ያለውን አለማመን አይታገሰውም። አጌነስት ነው እየሆናችሁ የምትሄዱት። የማያምን ልብ ከእናንተ መካከል ማንም እንዳትፈታተኑት ማለት ነው። እግዚአብሔር እየመራቸው አብረዋቸው እየሄደ አለማመናቸው የተገለጠው እግዚአብሔር የለም ብለው አይደለም።
አንተንም እግዚአብሔርም አንፈልግም፣ ወደ ግብፅ እንመለስ አሉ። እግዚአብሔር ይሄ ነው ቁጣዬን ያስነሳብኛል። አለማመን ብሎ የዚህ ደብዳቤ ጻፊ ያስቀመጠው ክርስቶስ ኢየሱስን አለማወቅ አይደለም፣ ሪኮግናይዝ አለማድረግ፣ አለመቀበል፣ እምቢ ማለት፣ ያቀረበውን መንገድ አልፈልግም ብሎ መናቅ። አለማመን ብቻ አይደለም፣ የማያምን ብቻ አይደለም እኮ ከእግዚአብሔር የሚኮበልል ልብ። መኮብለል የአንድ ቀን አይደለም፣ ኢትስ ኤ ፕሮሰስ። የሚኮበልል ልብ እንዳይኖራችሁ። አሁን ሰው እኮ ኦፍ ኮርስ በጣም ብዙ ባክ ያደረገ ሰው ሲመለስ አውቃለሁ፣ መመለስም አለበት። አሁን ግን ብዙ ሰው ባክ አያረግም፣ ቸርች ሆኖ ነው ዓለማዊ የሚሆነው። ከእግዚአብሔር ለመኮብለል ከቸርች ወጥቶ የሆነ ቦታ አይሄድም፣ እዚሁ ኢንተርቴን እያደረገ መኖር ይፈልጋል። የዕብራውያን ሰዎች ከቸርች እኮ አልጠፉ። እስቲ ልኮ ቸርች እኮ ነው ያሉት። እዚሁ ቁጭ ብላችሁ ልባችሁ እንዳይኮበልል። አንድ የመጽሐፍ ቅዱስ ታሪክ አለ፣ ጌታ ኢየሱስ ክርስቶስ የተናገረው ትዝ አለኝ። የጠፋው ልጅ ሳን ኢሉስትሬሽን ምሳሌ ነው። ትዝ ይላችኋል? የጠፋው ልጅ አንደኛውን ጠፍቷል። እሱ ቤት ውስጥ ያለው መብቱን አውቆ ነው የጠፋው። ያኛው ሲመለስም የአባቱን ልብ አውቆታል። ይሄኛው ደግሞ ቤት ውስጥ ቁጭ ብሏል፣ አልሄደም፣ የአባቱን ልብ አያውቅ። የኮበለለው ይሄኛው ነው። ያ ሄደ፣ ጥርግ ብሎ ሄደ። አባቴ ንብረቴን ስጠኝ፣ ያካፍለኝ፣ እንደውም አልፈልግም ካንተ ጋር መኖር አለው። አባቴ ያለውን በሙሉ ሰጥቶ አጠፋው የሚል ቃል አለ አይደል? ያ ያጠፋበት መንገድ አለ፣ ብቻ አጠፋው። እናንተ ገቡና አንብቡት መንገዱን። አጠፋው። በኋላ ላይ ይኸውላችሁ አጣ ብቻ አይደለም እኮ የሚለው የሚሰራበት ቦታ ለእንስሶች የሚሰጠውን መብላት እስቲያምረው ነው የራበው። ከዛ አንድ ቀን ቁጭ ሲል እንዴ እኔ አባቴ ባለጠጋ አይደል እንዴ አለ። ወደ አባቴ ቤት መመለስ እችላለሁ እኮ ልጁ ነኝ እኮ፣ የፈለገውን ባጠፋም እኮ ልጁ ነኝ አለ። አዎ በቃ ልመለስና በቤት ካሉ ሎሌዎች መካከል እንደ አንዱ ልሁን እለዋለሁ። አሁን ድሮ የነበረኝ የልጅነት መብት እንኳን ባላገኝ አትሊስት ግን ሎሌ አርገኝ እለዋለሁ ብሎ መጣ። ከሩቅ ሲመጣ አባት አየ። ልጅ መጣ አሉት። የእግዚአብሔር ልብ እኮ ጌታ ኢየሱስ እኮ እግዚአብሔርን እኮ ነው ያስረዳን። እኛማ ስንሄድ ስንመጣ ነው የምንኖረው። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ያለው። ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በሕይወት ካለ እድል አለ። እስቲ አሜን በሏ። ካልሞትክ እግዚአብሔር እድል እየሰጠህ ነው። በፍጹም ጠፍተህ ሊሆን ይችላል፣ ዓለም ሄደህ ሊሆን ይችላል፣ ምንም አይነት ሕይወት ውስጥ ገብተህ ሊሆን ይችላል። ይኸው የሚያወጣ እግዚአብሔር በዚህ አለ። የሚምር የናዝሬቱ ኢየሱስ በዚህ አለ። በቃ ማረኝ። አሁን ይኸውላችሁ አለማመን ማለት እያወቀ እየገባው እየተረዳ አጠገቡ ቆሞ አጌነስት የሚሆነው ነው። ልጁ መምጣቱን አባቱ ሲሰማ የሚል ቃል አንብባችሁ ልጄ መጣ ደገሰ ይላል። ደገሰ። ከዛስ ቀለበት ማለት ባይዘይ እንደዚህ ቀለበት ብቻ አይደለም፣ የነሱ ስልጣን ስማቸው አለበት ቀለበታቸው ላይ እና በዛ ቀለበት ከተመታ የአባቱ የሆነው ነገር በሙሉ ወደሱ ነው የሚሄደው። ቀለበቱን የኔ የሆነው በሙሉ ያንተ ነው፣ ይሄው ቀለበቴን። ርስት እንደማዞር በሉት። ሐምራዊ ልብስ አለበሰው፣ ልጄ መጣልኝ። የእግዚአብሔር ልብ እኮ ነው። እግዚአብሔር እኔን የላከው አለ ኢየሱስ የጠፋው ልጅ ለመመለስ ነው። እና በእኔ በኩል አምናችሁ ስትመለሱለት የአባት ኤክሳይትመንት ቀለበቱን ይሰጣል። ናስቲ ኑርልኝ የኔ በሙሉ። እስቲ አሜን በሏ። አሁን እግዚአብሔር መልሶ ቸርች አምጥቶ ክርስቶስ ኢየሱስ ገብቶ በርቶል ብርሃን አግኝተ የሚኮበልል ልብ ሊኖርህ ነው ወይ ነው እኮ የዕብራውያን ደብዳቤ። ቸርች እኮ ነው ያሉት እኮ የማያምንና የሚኮበልል ልብ ከእናንተ መካከል ማንም እንዳይኖረው አጠገባችሁ ተጠንቀቅ በሉት። እንዴ እግዚአብሔርን ሰው እንዴ ዲስአፖይንት ያደርገዋል? ሰው አርጉ ችግር የለውም፣ አንደርስታንድ ላያደርግ ይችላል። እግዚአብሔር ይሄን ያህል ማይል መጥቶልኝ
ወደ መሬት ልጁን ልኮ ፍጹም ሰው ሆኖ መስቀል ላይ ስለ ኃጢአቴ ርቃኑን ሞቶ እንዲህ ዲስአፖይንት አደርገዋለሁ? ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው። ና ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ልብሱን ቀየረለት ይላል እኮ። ለውጡ ልብስ አለ፣ ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱ ታጠበ፣ ልጁ ጸጉሩን ተስተካከለ። አስበዋል? የድሮ መልኩ መጣ። ታውቃለህ? እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው እንዳይመስል። ሰይጣን አንድ ያሉ መንግስተ ሰማይና ሲኦልን ለመጎብኘት አንድ ሰው ይሄዳሉ። መንግስተ ሰማይ ጸጥ ያለ ነው አሉ። ማን ነገር ጸጥ ያለ ነው አሉ። ሲኦል ሲሄዳሉ በቃ በጣም ጭፈራ ነው፣ ሙዚቃ ነው ምናምንና ትንሽ ኢንተርቴይንመንት አለ። ሰማይ ሲሄድ ደግሞ በጣም ስርዓት አለ፣ አምልኮ ነው፣ የተዛነፈ ነገር የለም። ሰውየው መሬትም እሱ እንደዚህ ነገር ደስ ስለማይለው ያኛ ይሻለኛል አለና ዓለም ላይ የተመረጡ የሚባሉት እንደዚህ ልብ የሚያወልቁት አሉ ሲኦል። ከዛ የቱ ይሻላል ሲለው ያኛ ይሻለኛል አለ። ሲሄዳሉ እንዳለ እየተቃጠለ እየነደደ ነው። ምንድነው የቀደሙ ሲል ማስታወቂያ ነው አሉት አሉ። አየ ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ። ተሰብስበ አትቀበርም። ብትንትን ነው የሚወጣው። አይ በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው። እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ሕይወት ይሰጣል። በፍጹም እኛ ከእስራኤላውያን እንማራለን። የሚኮበልልና የማያምን ልብ አይኖረንም። በፍጹም አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብ እንዳይመስል ኢትስ ኤ ዲሲዥን ኢንቴንሽናል በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው አውቀው ኢንቴንሽናል ነበሩ እስራኤላውያን። የግብፅ አማልክት ይሻሉናል፣ እንደዚህ እያየናቸው የሚመሩን ይሻሉ። አንፈልግም አንተን አምላክን የት አይተነው እናውቃለን? ሙሴ ተራራ ላይ በወጣ ቁጥር ለግሉ የሚወጣ ነው ይመስላቸው። ለነሱ እኮ ሕግ ይዞ ሊመጣ ነው። እግዚአብሔርን ሰምቶ እኮ ሊወርድ ነው። አንፈልገው። ሙሴ የሚባለው ሰውዬ ምን ኢንቴንሽናል ናቸው። ባይዘው ድንገት አይደለም። እግዚአብሔር ኢትስ ኤ ፕሮሰስ አለ። ረጅም ዓመት ቆዩ። 40 ዓመት ሙሉ ነው እንዲህ ሲያደርጉ ይኖሩታል። እግዚአብሔር አንድ ቀን ሁለት ቀን አይደለም አለ። 40 ዓመት አቋማቸው ነው አለ እግዚአብሔር። ታዲያ ከነዓን ባስገባቸውም አይቀየሩም እና አትገቡም። ስታንድ ነው። አይ ኮንቪክሽናቸው ነው አለማመን። አላስገባቸው አለ እግዚአብሔር። ለምን? እልከኞች ናቸው። ቁጣዬን ቀሰቀሱት። ሞከርኳል ቱ ደ ማክሲመም እምችለውን በሙሉ አረኳል። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም። በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነ ክብሩ ይመጣል። ባይመጣስ ደግሞ የዚህ ዓለም ክብራውን ምንድነው? 100 ሺህ ኢትዮጵያ ያወቀ አላወቀ የሆነ ያህል ገንዘብ አገኘ አላገኘ እየተኖሩ አይደል እንዴ? እውነቴን ነው የምነግራችሁ። ሕይወት ሰጪ እግዚአብሔር ብቻ ነው። አይቻልም። መስመር አታልፍም። ሕይወት ሰጪ እግዚአብሔር፣ እስትንፋስን እፍ የሚለው እግዚአብሔር ነው ብሎ የሚሰበስበውም እግዚአብሔር። አየ እግዚአብሔር በምንም አይተካም። ወንጌልን ትከሻ የሚለካካ ነገር የተረገመ ይሁን። የክርስቶስን ደም ሊያቃልልባችሁ የሚታገል የተረገመ ይሁን። መዳናችሁን እንደ ተራ ነገር የሚያስቆጥር የተረገመ ይሁን። ለዘላለም የተረገመ ይሁን። እግዚአብሔር ውድ ነው ያለ ውድ ነው ለኛ። እግዚአብሔር ንቀዋለሁ ካለ ንቀነው ነው የምንሄደው። በፍጹም አይሆንም፣ አይቻልም። እውነቴን እምላችሁ ራይቸስነስ የጽድቅ አቋም እግዚአብሔር ፖዚሽንድ ካረገ
እግዚአብሔር በክርስቶስ በኩል ይሄንን መብት ከሰጠው ለምን እናመጻለን? ለምን ልከኛ እንሆናለን? እማያምን ልብ ለምን? አይ ቸርች ውስጥ ሊኖር ስለሚችል ነው የተጻፈው። የሄደው አንደኛውን ሄዷል፣ ግን ተመልሷል። ቤት ውስጥ ያለውን ይዩት አለ አይደል? ቤት ውስጥ ያለው እኔ እንደዚህ ዋጋ እየከፈልኩ እኔ ደም እያፈሰስኩ እኔ እንደዚህ እሱ እዛ እንደፈለገው ነው ተመለሰ። እኔ እኮ የእግዚአብሔር ፌር መሆን ነው የሚገርመኝ። ፌር እኔ ነኝ ፌር የምለው እሱ ፌር። ትዝ ይላችኋል ያ ስራ አሰርቶ ብር የከፈላቸው ከጠዋት ጀምሮ እስከ ማታ ሲለፉ የነበሩትን ከፈለ። 11 ሰዓት የመጣ ሰው እያለ እኩል ከፈለው። መጡና አሉ አንተ እኛ ሙሉ ቀን ስንለፋልህ አልነበር እንዳሉት ጎሎብሃል እንዴ አለ። አልጎደለብኝ። ታዲያ መብት አይደል ለሱ የፈለኩትን ብሰጥ አንተ ነህ እንዴ የምትወስንልኝ? ሰምታችሁኛል? እንዴት እንትና ይድናል ይባላል እንዴ? አንተ ከዳንክ በቃ እንትናን እግዚአብሔር ከፈለገ አድን። የሲኦል በር ንጥቅ አድርጎ የመንግስተ ሰማይ ዙፋን ላይ ቢያስቀምጠው እግዚአብሔር ባለመብት ነው። ስለ መዳኔ አመሰግናለሁ እንትና እንዴት ዳነ ይባላል እንዴ? ከኋላ መጥቶ አንተ ከፊት ነው እንደ መጣው ጳውሎስ አይቀድምም? አንተ ሳትወለድ እኮ በጌታ የነበሩ ሰዎች እኮ አሉ። እነሱ እኮ ከኋላ ነው ያሉት። እኔ አሁን እንዴት ከኋላ ይመጣላሉ እንዴ ሰው? እኔ ከሁሉም ኋላ እኮ ነው የመጣሁት። በእውነት እኮ ነው የምላችሁ። አይገባኝም በጣም ብዙ ነገር። እግዚአብሔር ፌቨር እንዳደረገልኝ ነው የሚሰማኝ። በፍጹም ከኋላ ነው የመጣሁት እኔ በእውነት እውነቴንም ነው ባይዘው የሚሰማኝ ነው። ትሁት እየሆንኩ አይደለም። እናንተ ፊታውን መንፈሳዊ ለመሆን እየጣርኩ አይደለም ነው። ተከክሉ ነው የምነግራችሁ። እሴ ፌቨር እግዚአብሔር እንዲሁ ነው ያደረገው። አሁን የሆነ ሰውን ብድግ እግዚአብሔር ሆይ ለፍቼ ጦሜ ጥሬ ግሬ ስለ ጦም ከራሱ እግዚአብሔር ይመስገን እንድጾም ራሱ ይረዳ እግዚአብሔር። አዋጣው የምትለውን ራሱ እንድታዋጣ ራሱ ጤና የሰጠ እግዚአብሔር ነው። አዋጥቻለሁ የምትልበትን ትንፋሽ ራሱ የሰጠ። ስለዚህ በፍጹም ቤት ውስጥ ሆናችሁ እንዳጠፉ፣ ቸርች ሆናችሁ እንዳጠፉ። ልባችሁን ቼክ አድርጉት ወደ ውስጥ። ዲሴትፉል ይሄ መራርነት፣ ይሄ ምንድነው? መኮብለል፣ መመለስ፣ እልከኝነት መርዝ ነው። ባይዘው በአለማመን ይገለጣል። ስር የሚሰደው እሱ ነው። በቃ ከእግዚአብሔር መኮብለል ልብ ጥፍት ይላል። ቁጭ ብሎ አንዳንድ ሰው በቃ ምን ይሰራል ክርስትና? ምን ይሰራል ክርስትና? ምን ይሰራል ዓለም ብሎ መጠየቅ እኮ ነው። ክርስትናማ ምንም የማይሰራው ስራ አለ። በእውነት እኮ እንደዚህ ተሰብስበን መዘመር ብቻ ራሱ እኮ በቂ ነው። ይሄ አለበቃ ብሎት እግዚአብሔር ሰማይ ደሞ አለ አለ። ደሞ ሰማዩ እኔ ፊት አጠገቤ ተሰብስባችሁ ዘላለም እየተያየናል። እኔ በቅድም ሲዘመር በዚህ ናሙና ነች እቻውን ጠብት የሰማይ ናሙና ጠብ ስትል እንዴት ነው ሐሴት ያደርግ ነው። ሰማይ ምንድነው? ምን ነው ሰው እንደዚህ አይነት እምነት እያለው እንዴት ይኮበልላል? ጉድ እኮ ነው። በእውነት እኮ ነው የምላችሁ። እንዲህ ምን አይነት ዲሴፕሽን ነው? ምን አይነት ሽንገላ ነው? ከእናንተ መካከል አለና ማንም እንደዚህ ይሄ በእውነት ነው የምላችሁ ህመም ነው። ሊትራሊ ህመም ነው። ቀጥሎ ደግሞ እግዚአብሔር ይሄንን ሁሉ ነገር አርጎልኝ ከእግዚአብሔር ለመኮብለል ክራይም ነው። ባይዘው ወንጀል ነው። ሊትራሊ ወንጀል ነው።